እንግዲህ የስፔን መገናኛ ብዙሃን እንደሚሉት ከሆነ ሪያል ማድሪድ በጣም ደካማ የሆነ የስኳድ ፕላኒንግ እና የምልመላ ስርዓት ሪክሩትመንት አሳልፏል እና በዚህ ምክንያት መጥፎ ፕላኒንግ ነበረው። ሲያቅድ ስለ ስኳዱ ጥሩ እቅድ አላወጣም፣ በጥሩ ማኔጅ አላደረገውም፣ ምልመላውም ሚዛኑን የጠበቀ አልነበረም። ሁለተኛ ደግሞ ቡድኑ በቻቪ አሎንሶ ዘመንም ሲባል እንደነበረው በነዛ ወራት ፊዚካሊ ችግር አለበት። በአካል ዝግጅት ላይ ችግሮች አሉ፣ ድክመቶች አሉበት እና ለዚህ ነው በሪያል ማድሪድ የተጫዋቾች ጉዳት እንደዚህ የበረከተው። ስብስቡ ጥልቀት ስለሌለው ጉዳት ሲበረክት ሲበዛ ተቀያሪ ተጫዋች እንደ ልብ ማግኘት አልተቻለም። ለምሳሌ ሁለቱ የመሃል ተከላካዮች ኤደር ሚሊታው እና አንቶኒዮ ሩዲገር ተጎድተዋል። የቡድኑ ቁልፍ ዋነኛ ሴንተር ባኮች እነርሱ ናቸው፣ ተጎድተዋል። ፌርላን ሜንዲ የግራ ፉል ባኩ ተጎድቷል። በርከት ያሉ ተጫዋቾች ነው የተጎዱት እና 118 ሚሊዮን ዩሮ ወጪ አድርገው በክረምቱ ያመጧቸው ሶስት ተጫዋቾችም እንዳሰቧቸው አልሆኑ። አጀማመራቸው ጥሩ ነበር። ዲን ሃውሰን እና አልቫሮ ካሬራስ እና ትሬንት አሌክሳንደር አርኖልድ ግን አልዘለቁም። ትሬንት አሌክሳንደር ላይ እንደውም ወሬዎች ነበሩ። ሩመር ነው፣ የተረጋገጠ ወሬ አይደለም። ግን ይሄ ውድድር ዘመን ሲጠናቀቅ ማንቸስተር ሲቲ ትሬንት አሌክሳንደርን ሊያስፈርመው ሁሉ ሀሳብ እንዳለው ነገር ውሳኔውን እያጤነ እንደሆነ ሁሉ ሲዘገብ ነበር። ከአርቤሎዋ ጋር ትሬንት አሌክሳንደርም የሆነ አለመግባባት ያላቸው ይመስላል። በአጭር ጊዜ ውስጥ አሰልጣኙ በተጫዋቹ አያምንበትም እየተባለ ነው። እንግዲህ አለመግባባት ሊባል አይችልም። ይሄ አሰልጣኙ መብቱ ነው፣ ይጠቅማል የሚለውን ተጫዋች ማሰለፍ። እንደውም አርቤሎዋ ልቀቅ በቃ ሪያል ማድሪድን አይረባህም እዚህ መቆየት ብሎታል ተብሎ ሁሉ ማስተባበያ እስኪሰጥበት ድረስ ቆይቷል እና ትሬንት አሌክሳንደር አርኖልድ አልተመቸውም። እውነቱ ይሄ ነው። ወደ ሪያል ማድሪድ ሄዶ በሊቨርፑል የነበረውን ክብር በሊቨርፑል የነበረውን ቀጣይ የሆነ ያንን ፐርፎርማንስ ማሳየት አልቻለም፣ ጉዳትም እንዳለ ሆኖ እና በዚህ ሲዝን ማብቂያ ላይ ማንቸስተር ሲቲ ሊወስደው ይችላል የሚለው ወሬ እንደው የተረጋገጠ አይደለም። እውነት ከሆነ ግን መቼም እኔ እንጃ ወደ ፕሪሚየር ሊግ ተመልሶ ከልጅነት ክለቡ ከሊቨርፑል ጋር በተቃራኒ ሲጫወት ያኔ ትኩረት ሁሉ እርሱ ላይ እንደሚሆን ጥያቄ የለውም እና ማድሪድ ታሟል። ማድሪድ ለደረጃው ይመጥነኛል የሚለው ደረጃ ላይ ከፍታ ላይ አይደለም አሁን የሚገኘው ፐርፎርማንስ ዋይዝ እና ፌዴሪኮ ቫልቬርዴ ጋዜጠኞች ሊያነጋግሩት ሲፈልጉ ከጨዋታው በኋላ አልቆመላቸውም። ግን አለፍ ሲል ጥያቄ ሲወረውሩ አንድ መልስ ወርውሮላቸው ሄደ።